ሰላም። ዛሬ የምናየው መጽሐፍ አስቡት እስቲ ከ100 ዓመት በላይ ሆኖታል። ግን የሚገርመው ዛሬም ድረስ ሐሳብን ለሰዎች ለማድረስ ከዚህ የተሻለ መመሪያ የለም ብል ማጋነን አይሆንም። ስለ ዴል ካርኔጊ እና ጆዜፍ ቢ ኤሰንዌይን በሕዝብ ፊት የመናገር ጥበብ ነው የምናወራው። ይህ መጽሐፍ እንዴት አድርጎ ዛሬም ድረስ ጠቃሚ ሊሆን እንደቻለ ስናይ በጣም ነው የሚገርመው። እስቲ አስቡት፣ በሰርግ ላይ ተነስተው ለሙሽሮቹ መልካም ምኞት መግለጽ ፈልገው ያውቃሉ? ወይስ ደግሞ ያንን በጣም የሚያስደስተውን የጉዞ ታሪክ ለጓደኞች ማካፈል? ምናልባትም በአንድ ጉዳይ ላይ ያለውን ሐሳብ አሳማኝ በሆነ መንገድ ማቅረብ? እነዚህ ነገሮች በሙሉ በየቀኑ የሚያጋጥሙን ቢመስሉም እኮ አንድ የጋራ ነገር አላቸው። ሁሉም በሕዝብ ፊት የመናገር ጥበብን ይጠየቃሉ። እና ይህ መጽሐፍ የተጻፈው ለዚህ ነው፣ በትክክል እነዚህን ሁኔታዎች በድፍረት እንድንወጣ ሊረዳን። ዋናው ዓላማው በጣም ቀላል ነው። በሕዝብ ፊት መናገር ለሚጠበቅበት ለማንኛውም ሰው መድረክ ላይም ይሁን ዝም ብሎ በጓደኞች መሃል ተግባራዊ የሆነና በቀላሉ ሊከተሉት የሚችሉትን መመሪያ መስጠት ነው። እሺ፣ ታዲያ ዛሬ ምን እናያለን? መጀመሪያ ይህ መጽሐፍ እንዴት ዘመን ተሻጋሪ መመሪያ ሊሆን ቻለ የሚለውን እንመለከታለን። ከዛ ለማንኛውም አይነት ሁኔታ የት እንደሚጠቅም እናያለን። ቀጥሎ አንድ ተናጋሪ ሊኖሩት የሚገቡ መሠረታዊ ክህሎቶች ምንድናቸው የሚለውን እንፈትሻለን። እነዚህን ክህሎቶች እንዴት መገንባት እንደሚቻል ካየን በኋላ ደግሞ በመጨረሻ የራስን ልዩ ድምፅ ስለማግኘት እናወራለን። እንግዲያው እስቲ ከመጀመሪያው ነጥብ እንጀምር። ይህ መጽሐፍ ብዙ ጊዜ ስናስብ ለትልቅ መድረክ እና ለከባድ ንግግሮች ብቻ ይመስለናል። ግን የሚገርመው ከዛ በሻገር በየቀኑ ሕይወታችን ውስጥ ለሚያጋጥሙን በጣም ብዙ ሁኔታዎች የተዘጋጀ መመሪያ መሆኑ ነው። አስቡት እስቲ፣ መመሪያው የሚያተኩረው በጣም የተለመዱ ሁኔታዎች ላይ ነው። ለምሳሌ ያንን በጣም ደስ የሚል የጉዞ ገጠመኝ ለጓደኞች እንዴት ብናወራው ነው የሚሰበው? ለአዲስ ተጋቢዎችስ ልብ የሚነካ መልእክት እንዴት ነው የምናስተላልፈው? ወይም ደግሞ በክርክር መሃል እንዴት ነው ሐሳባችንን አሳማኝ የምናደርገው? የሚገርመው መጽሐፉ ለእነዚህ ሁሉ ጥያቄዎች መልስ አለው። እና ዋናው ነጥብ ይሄ ነው። በመጽሐፉ ውስጥ ያሉት ምክሮችና ዘዴዎች ለአንድ ቦታ ወይም ለአንድ ጊዜ ብቻ የተገደቡ አይደሉም። በቃ በየትኛውም ሁኔታ ውስጥ ሊጠቅሙ ይችላሉ። እንዲሁም መጽሐፉ ራሱ ምን ይላል? በዚህ መጽሐፍ ውስጥ የተሰበሰቡት ምክሮችና ዘዴዎች የትም ቦታ ላይ ጠቃሚ ናቸው። ከዚህ በላይ ምን ማረጋገጫ ይኖራል? እሺ፣ እንግዲህ ይህ መመሪያ ለማንኛውም ሁኔታ እንደሚጠቅም አየን። በጣም ጥሩ። ታዲያ ይህን ለማድረግ የሚያስፈልጉን ዋና ዋና መሳሪያዎች ወይም ክህሎቶች ምንድን ናቸው? እስቲ መጽሐፉ ትኩረት የሚሰጥባቸውን ነጥቦች እንመልከት። እንግዲህ መጽሐፉ በሦስት መሠረታዊ ክህሎቶች ላይ ነው የሚያተኩረው። አንደኛ፣ ድምፅና የሰውነት እንቅስቃሴን መቆጣጠር። ምክንያቱም የምንናገረው ነገር ብቻ ሳይሆን እንዴት እንደምንናገረውም በጣም ትልቅ ለውጥ ያመጣል። ሁለተኛው፣ በራስ መተማመንን ማዳበር እና ይህንን በንግግር ማሳየት ነው። ምክንያቱም በራሳችን ካልተማመንና አድማጭም እኛን ሊያምነን አይችልም። ሦስተኛውና በጣም ወሳኙ ደግሞ አድማጮችን ወደምንፈልገው ሐሳብ ለማምጣት የሚያስችሉ የማሳመን ጥበቦችን መቆጣጠር። በጣም ጥሩ። እነዚህ በጣም ወሳኝ ክህሎት ናቸው። ግን ትልቁ ጥያቄ ይሄ ነው፣ መጽሐፉ እነዚህን ክህሎቶች እንዴት ነው የሚያስተምረው? ዝም ብሎ የነደፈ ሐሳብ ክምር ብቻ ነው ወይስ ደግሞ ተግባራዊ ነገር አለው? እስቲ አቀራረቡን እንመልከት። ያው የመጽሐፉ ትልቁ ጥበብ የሚገለጠው እዚህ ላይ ነው፣ በአወቃቀሩ። አስቡት፣ በአንድ በኩል ዘዴዎችን የሚያበራሩ እና በምሳሌ የተደገፉ ምዕራፎች አሉ። ይህ እንግዲህ የንድፈ ሐሳብ ክፍሉ ነው። ግን በሌላ በኩል ደግሞ የተማርነውን ነገር ወዲያውኑ ተግባር ላይ እንድናውል የሚያገዙ የተግባር ልምምዶችና የታዋቂ ሰዎች ንግግሮች ዝርዝር አለ። ንድፈ ሐሳብን ከተግባር ጋር በጣም በሚያስደንቅ ሁኔታ ነው የሚያስተሳስረው። ይህንን ነጥብ ደግሞ በተለይ አስቡበት። በመጽሐፉ መጨረሻ ላይ ለመማሪያነት እንዲጠቅሙ ተብሎ የተካተቱ 15 የታዋቂ ሰዎች ንግግሮች አሉ። 15! ይህ ማለት ምን ማለት ነው? ንድፈ ሐሳቡን ከተማርን በኋላ ምርጦቹ ይሄን ነገር እንዴት በተግባር እንዲያዋሉት በቀጥታ አይተን መማር እንችላለን ማለት ነው። ይሄ እኮ በዋጋ ማይተመን የመማሪያ ግብዓት ነው። እሺ፣ እንግዲህ እነዚህን ሁሉ ክህሎቶች ከተማርን በኋላ የመጽሐፉ የመጨረሻና ትልቁ ግብ ምንድን ነው? በጣም ቀላል ነው። እያንዳንዱ ሰው የራሱን ሐሳብ በብቃትና በድፍረት እንዲያጋራ ማስቻል ነው። በሌላ አነጋገር የራስን ልዩ ድምፅ ስለማግኘት ነው። ስለዚህ እንደምናየው ይህ መጽሐፍ ዝም ብሎ ድምፅን ስለማሳመር አይደለም፣ ከዛ በላይ ነው። አድማጮችን ወደ ምንፈልገው አቋም ለማምጣትና በሐሳባችን ለማሳመን ያስችል ዘመን ማይሽረው መመሪያ ነው። ዋናው ቁም ነገር የማሳመንና በአውንጣዊ መልኩ ተጽዕኖ የመፍጠርን ጥበብ ማስተማር ነው።
እንግዲህ በግልጽ እንደምናየው የመናገር ጥበብ በጊዜ የማይለወጥ በጣም ኃይለኛ መሳሪያ ነው። ይህ መጽሐፍ ያንን መሳሪያ እንዴት መጠቀም እንዳለብን ያስተምረናል። ጥበቡን ከተማርን በኋላ ግን አንድ ትልቅ ጥያቄ ይቀራል። ይህንን ኃይል በእጃችን ከያዝን በኋላ ለዓለም ልናጋራው የሚገባን መልእክት ምንድን ነው? መልሱ ከእያንዳንዳችን ዘንድ ነው።